አህመድ ዲን ጀበል በኢትዮጵያ ታዋቂ ከሆኑ የእስልምና መምህሮች አንዱ ትናንትና በፌስቡክ ገጹ ላይ አሁን ያለው መጽሐፍ ቅዱስ ተበርዟል፣ ትክክለኛው መጽሐፍ ቅዱስና ወንጌሎች ያሉት ደግሞ ቁርአን ውስጥ ነው በማለት ወደ ክርክሩ ሰተት ብሎ ገብቷል። በዓለም አቀፍ ደረጃ ከእስልምና ሃይማኖት ተከታዮች ጋር ጠንካራ ክርክሮችን በማድረግና በማሸነፍ የሚታወቀው ሳም ሻሙን ለዚህ የኡስታዝ አህመድ ዲን ጀበል ጥያቄ አስገራሚ መልስ ይሰጣል። እኛ ደግሞ በአማርኛ ተርጉመን ሙሉን አዘጋጅተንላችኋል። ሙሉ ትርጉሙን እነሆ። ታዋቂው ኢትዮጵያዊ የእስልምና መምህር ኡስታዝ አህመድ ዲን ጀበል በፌስቡክ ገጽ ላይም መጽሐፍ ቅዱስ ተበርዟል፣ ትክክለኛዎቹ የነቢያት መጽሐፎችና ወንጌል ያለው ቁርአን ውስጥ ነው እያለን ይገኛል። ለዚህ የኡስታዝ አህመድ ዲን ጀበል ሐሳብ ደግሞ ታዋቂው ሳም ሻሙን